እናቴ እንዳላድር ነው ወይ እንደ ድህነቴ ኧረ ማሞ ኧረ እመዬ አይ ጉድ እናንተ ሰው ደህና ዋላችሁ? የት አለም ጥሩ አለ? ደህና ዋልክ? እንዴት ዋላችሁ? እንደምን ናግባ ቅራሪ እየጠጣሁ እኮ አሁን እዚህ እንትን ጥጆቹና እንትን ምንድን ነው ፍየሎችን እያየሁ እንዴት ቤት አይሻልም ነበር? እዚሁ ራ እንዴው በፀሐይ እናቴ ተጃችን ጠለው ዋንጫው ተተለየ ምን አጋላ ደህና ነገር ይያልነኛ እንዴት ነው? ደህና ነው። አንተስ እንዴው ሞንዴል ላልክ እንዴ ሰው እንደሞሪ አንቺ ነው መጣይ ነበር ወዲስ ጉብል አልመስላል ካንተ ቀስለ ህድልክማ እንዴት ራ እንዴ መንደሩ ሴት ሁሉ ስላንተ ነው አሉ የሚያራ አትገባ ናግባ ናበው ራ ዋ ደሞ አንቱ ታንዴታ ያራ ግድል ወደ እሱ ወደ አንቺ ነው ዋራጋ አይ ግዴ ነው ለዚህ ነው እንዳማት ላይ ቆይታል እንዴት ነው ምን ምሽታለኝ ዋ እንዴት አንተ እንዴት ታገባህ መንደሩ ሳለቀለት እንጂ ናማማ ያ እዚህ ቁመናውራም አራ እንዴው ይተው ናማ ምን ይመሰለ ጠላ አራ እንዴው አሁን ጠጥቼ አፈርሶን በእውነት አራ ጠላቱ አፈርቦና አንተ አንድ ቀን ስራ ትፈታለህ አራ ዋ ናማህማ አንድ ቀን ለቀብር አንድ ቀን ምን እንዴው እሱንም ብነግሮ አልሰማኝ አለ አና ወደዚህ እኮ ነው ምንድነው አማ ቆይሽ ይሄን እንዲህ አርጊውና ግዴ ለምዚህ ላይ ልቆምና እናወራ እሱንም ብነግረው አልሰማኝ አለ መቼም ሰው መካር ደመኛ ነው የሚያረግ ራስ ብለው ሲነግሩት የኔም ተወኩት እንደው አንቺስ እንደስረኛ እንደዚህ ሆነን አንቺስ ምን እንደው ታለም ጥራል እንደው ምን ሰውን ባታሰድዩ ከሚብለሽ ለፍተሽ ነው ይጥቁን ሰው ተቀምጠሽ ቢያለሽ የጎረሹን አለሟጥ ማለት ነው አንቺ የጎረሹን ያጣብቅ ያጎረስኩሽን አለሟጥ ማለት ነው አላምጥሽ አለሟጥ አሁን ያኔ ሲልሽ ከጂዛ ስታጎበድጂ ተምትይ ቁጭ ብለሽ ታቆቁለሽ ኩልሽ ብትኖሪ ይሻልሽ እንዴት አጎበድልሽ ይው እንዲው አንቺ እንዲው ልንገድ ነቾንም ሷቶኝ ነቾን ዘንታ ይህ ተዝደቁሮሽ አርግሽ ታልሽ አሁን ብልክ ጸባይ ግዢና እንደደማልሽ ላንክ ያሰዳኑሽ ብልታሪ እሱንም ደናውን ሰውዬ ባታዋርጁ እንዴው ምን እንዴው ትናንትና አሁን ቆይማ ልቀቂኝማ ደማ እንዲና ሰው ያይናል እኮ ምን እንደው አንቺስ ደናይት ሴትዮ ትልቅ ሴትዮ እንደው ደና ወጠምሻ ነው ባልሽ ምን አርፈሽ ተቀመጭ እንደው ማንንም እዚህ ያመጣሽ እንደው መታንጋጊ ወንድ እዚህ መታንጋጊ ምን ሲመጣ አረ በይ ዝም ብይ ደሞ ታሽ ማን ይመጣ ጀንበሩን ነው አየው ብላችሁ ወሬ ያኛኝ የምትሉኝ ጀንበሩ እንደሆነ የመቤቱ ሽማን አገር ያጎቀጣ አየሞቅ እመቤት ባሏን ተደፋች በኋላ ልጅ ቀልባለሁ ብላ እሱን ነው እንትን የምትል እሱ ቀለብ ሰፍሮላት ነው ለልጆቿ እንግዲህ ምንድን ነው እኔ ምን አለ ምን ቆሎብኛል ይኸውልሽ እኔ ጋር ክርክር አይደለም ይኸውልዎት አንተ ታውተው ጥራለ ታይማ አሁን ዞር ወደ እኔ አትንኪኝሽ አይደለም ዞር አትንኪ ላውራህና ታዩማ አታውሪኝ እንደው እኔ መልእክት ልናገር አረግ እንግዲህ ኧረ እባክሽ ተይ ሰው ያይነኝ እንግዲህ ምን ይለናል ደግሞ ምን አልኩኝ ታገልተኔ ጋር ታገኝ ደግሞ አሁን እናየስኩን እናውራለን ሾጥ ያጅሁት እሱ ነው አይደል ሲያጆል ለሳጅራ ያቀመስኩት ምን እንደሆነ ወሳጠልኝማ እባክሽ እንጂ ወራዳ ሴትዮ እንግዲህ ቀረብህ እኔ ያለ ማንም ወጣት ላይ የምናጣገኘው ነገር ነው። እኔ ጋር እኔው ትከበሪ እንደሆነ ተከበሪ አልሆነ ለሱም እነግሯለሁኝ። ይሄንንም ሰውዬ ነፍስ ታጣፊያቸዋለሽ ነፍስ ታዋድቂዋለሽ። ይሄን ሰውዬ ይሄን መንታላ ሰውዬ ነፍስ በጁ ያልፋል ብቻ ምንድን ነው አንተ ማን ነው እንደዚህ ጠበቃ ያረጋው? እንዴት እኔ ወንድም አይለውም እንዴ? እኔ ወንድም ማን ቢወልድ ማን ነው ደግሞ ወንድም ማማች ያረጋችሁ?
የአገር ሰው ወንድም ማለት አይደለም እንዴ? ብዙ ሰው እንደው አሁን እያየኛ ድግ በእርግጥ ብዙ ሰው አሁን ይቀናብኛል። አሁን ሰው የአንዳንዱ ምሽት ገና በቅጡ ምንም ስላላወቀ ባንቺ በሱ ነው የሚቀና አንተ እኔ አሁን እንደው የኔና ያንተ እድሜ ብልጫ እንዴት እንዴው እንቋጠር ቢባል አሁን አንተ እንደው እሑድና ቅዳሜን እየዘለልክ ታርፈነ የእናንተ እኩል አይደል? እንግዲህ ተው ይከበሩ እንደሆነ አግኝተህ ልጋጃ ሄዶ ያዚያ ልጋግ ደግሞ አንተ እኔ እንደው ተሰው ትማለው አይቅርብ ብዬ ነው እንጂ ነሽ በይ እኔ ኋላ ያንን ሰውዬ ሁለተኛ እዚህ ባለው አናቱ ጠፍቷልች እንደው እሱም አይሰሳት እኔ ነኝ አናቱን ቀንተህ እኮ ነው እገላግልሻለሁ ቀንተህ እኮ ነው አፈር ብላ አንተ ቀንተህ ነው እንግዲህ ነገርኩ እንግዲህ ና እንግዲህ ና አረ ደግሞ ናማ አረከሉልኝ እው በል እንግዲህስ ታንተ ተኔ እንግዲያው ሰውዬውን የግራም ጣልከው ቀኝ ታንተ ተኔ ቀድሞ የወደቀውን እናየዋለን። እስቲ ደግሞ አንተም ብሎ ኩሻ እሾሃ ሚካላ ደግሞ ሰው ይመስላል። ምኑ እንዲሁ ምኑ ደህና ሰው ነበር እኮ የሚያረገው ይሄ የቆመላ ያማረሽን እየበላሽ ያማረሽን እየጠጣሽ በዚህ በየሰው ፊት ተምታጎበድጂ ይሻልሽ። ፈዳለ ተሚቅባትብሽ የከተማው ፈዳለ የሚቅባት እኔ ላንወሽ ላስታክልሽ ደከመህ ምንድን ነሽ እንደሆነ ማቀራት በል ምን ሆንኩ ላንወሽ ነው እንጂ አልኩኝ አልጎድልብኝ ባላባት ልጅ እናውቃለን የመኳንንት ዘርኩን መኳንንት ነኝ አርሼ አበጥሬ ነው እኮ የምኖር ነው ይኸው ወዝሽ ሁሉ አመድ ባመድ ሆነ ከኔ ብትርጂ እህ ምንም እንደዋጋ የለሽ የእግርሽ ሁሉ እንዴት ነው መቀነት እንኳን አተሽ ኩታ እኔ ታጠቅሽ ቅጣጅ ባውንዳትሽ ራሱ ይወራሽ ከኔ ብትርጂ እራሽ የኩታ እራሽ ማለት ቆይ ባልሰራልህ እኔ ጥሩ አለም አይደለም። ቆይ ደግሞ ማሪ ብለህ መጣህ ትደፋለህ ይድፋህና ካላንበረከኩ እኔ አይደለሁ በአንተ ትእዛዝ ንሳ ጉዴን የትዳር ባልፈረሰ አንተ ስላልከው ነው እኔ ያልኩትን ነው የሚሰማ። እንዴት አርጎ ቀመረልህ ግን ምናምን ይቀምርብህ ረንድድኝ እናንተ አሁን እኔን ማሸነፍ አቅቶኝ ነው እንዴ ድባቀተ መሬት መተቸ ይገው ተኛ ምን አባቱ ተራባቱ ይለይ ይው ሰውን እንትን ለማለት ነው ስተት ለመስደድ እንጂ አሁን የተስ ሰውዬው እኮ ቢሰማ ራሱ እንዳንተ አይናደድም። ያውቀዋል የደከመውን ምኑን እንደሆነ ያውቀዋል። እንዲህ አይናደድም። ለፍዳዳ ቀረብኝ ነው የሚባል እኔ ደግሞ እንዳንተ አይነቱ ገና ምንም ተማያውቅ መሰለ አይሆንም ወራጃ ደግሜ እነግርሻለሁ። አሁንም ማለት ነው ጠበይታለሽ ጠባይሽን አስተካክለሽ ነይ ላኑርሽ ቁልጫት ሂድ አልደከመህም እስካሁን ድረስ ለፈለፍክ ሰማሁ ሂድ እስኪ በየቤቱ እየሄድክ መሸጎጥ ለምደ ፈጣሪ የገለገለኛል አካየኔ ፈጣሪ እኮ እንደዚህ እንደሆነ እድሜ ልክ መቅረት እኛ ምሳ ሰዓቱ ጎምሮሻል። እነሻለ አንቺ ሴትዮ ሰሞኑን ጠባይሽ ምንድን ነው እንደሚቀያየር? አንድ ቢሉሽ ሁለት ባንጫ ይዘሽ ትሳከሪያለሽ እርስ በርስሽ። አንድ ቢሉሽ ደግሞ ስትጠየቂ ሌላ ነገር ትዘላብጃለሽ። የሆንሽውን አትናገሪም። የሆንኩትን ብናገር አንተ ነፍስ ታጠፋለህ እያልኩ ነው። ወዴን እምብል ያው ገንፍሎ በራሱ ጊዜ ሊወጣል። እንግዲህ ምን አደርጋለሁ? ምን ነፍስ ነው የማጠፋ? ምንድን ነው ነገሩ? ሰው አብሮ ታደገ ወዳጅ ከብጄ ነው እንዴ ምን እንዴ መቀለጃ አልሆን? እንዴት መቀለጃ አልሆን? ወይኔ ተማን ያነሰ ስርዓት አልባ ሁኜ ነው ተቆንጥጬ አደግኩ እኮ ሰው ነኝ እኮ እኔ እኮ እንዲህ ያለ ብልግና በዘር ማንዘር እንኳን የሌለብኝ ሰው ነኝ። የተጣዳው እንዴት ነው እኔ ክብር የሚነካ
እንዴት ክብሬን ያለ ነገር ነው ደግሞ እንዴት ክብሬን ይነካ? ምንድነው? ማን ነው ክብርሽን የነካ? ምንድነው ክብርሽ የተነካ? በጋን ድፍድፍ ሰበብ አደረግ በጋን ድፍድፍ ሰበብ አደረግ። እኔ አንቺ ተናገሪ ነው ብዬሽ። ምንድነው ነገሩ? በመጣው ቁጥር ነገርና አዲስ ነገር እዚህ ባለ ብዬ ነው ሰው ሌላ ነገር ውስጥ ይገባል ብዬ ነው እንጂ እኔ አንቺ እንግዲህ አታድበስሽብኝ። የምትናገሪው ነገር ካለ ተናገሪ፣ የሆንሽው ነገር ካለ በግልጽ ተናገሪ። አላስወጣ አላስገባልኝ። ማነው አላስወጣ አላስገባልኝ? ይሄ የትናንትና ውርንጭላ። እኔ እኮ እኩያዬ ቢሆን እንኳን እንዲሁ የወግ ነው መችስ ባለቤቱን ታልናቋ አጥሩን አይነቀንቁ ነው አንተም ቢንቅ ነው ብዬ ይሁን እላለሁ። ማነው የናቀኝ? ማነው ቤቴን የነቀነቀ? ምሷስ የኔ የነቀነቀ እንጂ አንቺ ተናገሪ ነው ብዬሽ። ተውማ አንተ ነህ አሳልፈኝ። እንግዲህ ነገር ለኩሰሽ እዚህ ነገር አታደርሱሽ። የባሰሳት ውስጥ አትክተች። ቆይ እስቲ ልንገርህ፣ መጥቶ እኮ እንዳልሆነ እንደ ስጋ ጤናው ሊያረገኝ ሲል ደህና አላችሁ የሚል ሰው ሲያልፍ እኮ ነው የለቀቀኝ። ጉሩምቤን አርቆ እዚህ ሌላ ነገር ሊያረገኝ ማን ነው እኮ ነው የሚልሽ? ትናንት ሞሳ ተሱ ላይ አቱን ተው እኮ ግልጽ ንገሪኝ። ማን ነው ማሰማለው? ማን አለ? ገብርዬ ነው አረጋውም እሱ እንኳን ይኸው ብያለሁ እኮ ድሮም ምን ሌላ የሰራሻት ነገር ንራሽ እሷን ለመደበቅ ሆነ ነገር ገብርዬን እኔ በራሴ ያውቀዋል። እሺ ተሱ ተኔ እንግዲህ እሱን ነው አይደል የምታምን? ሂድ ጠይቀው ሂድ። እኔ የማድበት አይደል እናቴ ላይ በዚህ እድሜ ተመድ ብዬ ነው እንጂ ደግሞ ማረፊያ ያጣለሁ እንዴ? እኔ መግቢያ ያጣለሁ እንዴ? ሴትዮ እንዴት ነው ነገርሻች? አርፈሽ ቁጭ በይ ብዬሻለሁ። ምንድን ነው የምትልኝ? የማይሆን ነገር እየተናገርሽ እኔን አንጎል የምትበጠብጪ ምንድን ነው? ምን አንጎል አለህና የሚበጠበጥ? በትክክለኛው ተናገርኩ አይደለ? አጉል ሊያረገኝ እሷ ያረግም አልኩሽ። አጉል ሊያረገኝ ነበር። በትዳሬ ላይ እኮ ሌላ ነገር እኮ አድርጌ እኮ ኃጢአት ውስጥ እኮ ሊገተኝ የነበረ ሰው ነው። እንዴት በለን ሰው እንደው በልባተኛ ነኝ ብሎ እኮ ነው ሰው የለብን እኮ ነው እንደዚህ የሚያደርገኝ። አዳለሁ እሱን አይደል የምታምነው? ተኝ አዳለሁ እንዲህ አድርጌ ታላፋችኋቸው ጉድ ሊያወጣ አይደል? ይሄ ደግሞ አንዱን ሽላል ያስገድለኝ ወሬ እያቀባበለ ለካ እሱ ነው። እኔ እኮ ማነው ሹክ እያለው እየመጣ አስር እዚህ እንዲህ ጉሮሮ ላይ የሚቆም እኮ ብያለሁ። አያበዳድ ደፍቶ ይጥላል። አርፋለሁ። ተሱ ውጭ የሚያውቅብኝ የለም። ቤት ናት መችስ የእሷን ጉድ ሸፈን ስትል ዝም ትላለች። አንደኛውን እንዲያው እሱማ አያረግም። አንደኛውን ንቆኝ ካልሆነ በስተቀር እንዲያው ለእናቱ እኩያ የምትሆን ሰው ገብርዬ ናማ እስቲ እንምነና እስቲ ምን ደህና ሆናለሁ? ምን ደህና ሆናለሁ? እንዲያው ሳምንህ የምትታመን ሰው ነህ። ግን አንተ እንዴት በላይ ላይ እንዲህ ያለ ነገር እንዴት? እኔ እኮ አከብርሃለሁ፣ እኔ እወድሃለሁ። እንደ ትንሽ ወንድሜ ነው የማይህ። ምን ያማል? ጠፍቶ ነው ነገሩ? ምን ነገር ማለት እንዲያው አታዲውስ እባክህን። እንዲያው እንዴት ዘሩን እንዴት ያንተን አልሰራሁትም? እንዴት አልሰጠም? እንዴት ሌላ ዘር ልትዘራልኝ አልነበረም እንዴ? ወማ አሁን ግልጹን ነግራኛለች። ካንተ ይውጣ እንዲያው ካንተ ልስማው ብዬ ነው እንጂ እንዲያው ድርጊትስ ደስ አይልም። ፊትም የሚያቀራርብ አልነበረም። ምኑ ነው? ኧረ ተው እባክህ። አቂያ ምንድን ነው የምትለኝ? አስጨነቀኝ እኮ እኔ። እንዴት እንደማታውቅ የምትሆን ምንድን ነው ታክላለኝ? እንዲያው ዛሬ ስደማራው ምንድን ነው ሌላ ጉዳይ? እንዴት ነው ከእኔ ባለቤት ጋር ምንድን ነው ጉዳይ? ወንጅ ልብሴን ማውለቅ ደግሞ ልብስ ማውለቅ ደግሞ ተሰማለሁ። ልብስ ማውለቁ ሳትስልሽ መቼም ነገረኛው ብዙ ነው። መቼም አንዱንስ ተው ባጋውን ሰጥቻለሁ። ነገረኛውስ ብዙ ነው። ተይውማ ሾካኮ ብዙ ነው። ዞር ማለት እኮ ነው ቤት እንጂ እኮ ስታው እጅ ተፈጅበት ነበር። ምን ይያል አትንኩ ምን ያርግል ነው ኩባ አትኩርኩርም ነው አርክ ዋ ተማ ተበኔ እጀበርክ እንዴ ከዛ
ሳላመሳስል ካንተ ተቋቋርኩ በይሰኝ ምን ሆነ አንቺ ጋርም ስመጣ ሰቅዬ ከዛ ቤት ሰደም ሰላም እናደዳለሁ ንዴት እኮ ነው እዚህ ውስጥ ይፈላል በቃ ምን አባቷ አትበታትም እንዴ በታትማ ወዲያ ኧረ አባቷ ተብለኝ ምን ታረግላለች አንቺ እኮ ታመሸችልኝ እሶይ ምን እንዳልኩት እኮ በረቆይ እናተሽ ምን እንደዚህ ብለህና ጉዳይ ላይ ደግሞ አንተ አታሸኝ ነው የምልህ። አፈር ልሆንልህ እኔ ምን ጉዳይ አለኝ ደግሞ ተሳቸው ጋር ደግሞ እንዴት ያለ ነገር ነው የምትናገረኝ? እኔ ፊትማ እሳቸው ትላታለህ። እሷን ስታገኛት የብቻዋን ስታገኛት አንቺ ብለህ ከሰላታል ነበር። ታግኝቻት እንደው መጀመሪያውንስ እሷ አይደለችም እንጂ ባንዴ ቦታ የነገረች ይሰቀለኝ ነበር ብላ ወይ አይ ብላት እናንተ አይ ሴት አይ ብላት እንዴት አይ ብላት ማለት ነገሩ እንዴት ቀላል አድርጋ አይተው ነው እሱ እንዴት ነው እኔ እንደምን አይተኝ ነው እንደምን አይሃለሁ እኔ እንደ ትልቅ ወንድሜ እንደ አባቴ ነው እጃጌ እየመከርክ ይሄን በዚህ አድርግ እያልክ ያሳደግኝ አባቴ እና እንዴት የምትመኛት የኔ ምስት ተመኝተህ እባክህ እንዴት አድርጌ ለካ ሰው የሚመጣለ ዘመድ አለ ወንድ ያለ የምትል ለካ አንተ ራስህ እየሄድክ ነው። ኧረ እንዴት አድርጌ እኔ እሄዳለሁ እኛ እንዴት አድርጌ ነገሩ ምንድነው? ተው እንጂ እንዴት ያለ ነገር ነው? እንደፈለክ አድርገኝ እኔ ምን አደርግሃለሁ? እኔ እንዴትም እንደፈለኩ ማለት ተወኝ። ሚስቴ ጥጋት ይድረስብኝ ነው እኮ እያልኩ ተዋጊ እባክህ ተው። እንደማይደል ለጀጎሹ ቆይማ እንደውም ሌላ ነው እንደማይደል ከፈታህ ፈታት በቃ እንደውም ዝም ብዬሽ ባለ ትዳር ጋር እዚህ ምንድን ነው መፍታቱንማ ማለት እኔ ማስበው ነበር ግን አንቺ ፍቹና አብረን እኔም ፈትቼ አንተም ፈተህ ዝም ብለን በባዶ ሜዳ ማን የት ሀገር አሁን እዚህ ሰው አኝ ብሎ ይብላንም እንዴት ዋሃት ልንኖር ነው? አታግምጥማ ቆይማ ጀንበሩ ትክክለኛውን ነገር እናወራ። ይኸውልህ ሀብቱን ያዝ ነው መቼም እኔም ተካፈልኩ አንተም ተካፈልክ ሀብቱን ያዝን መቼም ሀብት በሀብት እንደምንሆን ነው። ዞሮ ግን ሀብት ትሆንኛ ምን ነገር እና እንደው እኔ እንደው ትንሽ ሰውስ ያስቀምጠናል አሁን እሱ ዙሪያውን ወዲያ የምታጥና ሀብታችን እንከፋፈልና ገጠር አንኖር ከተማ ነው ምን ባልና ሚስት ስላልሆነ ነው እንጂ ታገባይ በኋላ ደግሞ እንደለመደብህ ሌላ ሴት ደግሞ ብትደርብብኝ እንዲሁ ሁሉ ነገር ደስ ስለምትይ ብቻ ነው። እንዴት ምሽትስ ደስ ብለህ ያገባህ ሚስቱን በቤተሰብ ያገባት ይገለኛል ባሌ እኮ ይገለኛል። እንዲሁ ዝርም አይልም እንዲሁ አዳፍነኝ ቁጭ ነኝ በቃ አዳፍንበታል ባል ቱ ምን አለ በበደልኩት ላይ ደግሞ እንደው ምንድን ነው በደልና አሁንስ እንዲሆነ ነገር እንዲህ ታንተ ጋር ሆነ ታረኩ እንዲህ ካልኩሃል ዝም ብዬ እሱን ባይጠገኝ ያሳዘነኝ እንዲው ራ ምን የሚያሳዝን ተጫወትኩበት ነው የሚመስለኝ ብታይ እንዲው በቃ ናሊያ ነው የሚዞር በቃ እንዲው ዝም ብዬ ሳየው ብራሽ ይለኛል። ኮይኒ ጭምር እንትን አንድ ቀን እንዲያው ሁልክ ሲመጣብኝ ምን እንዲያልኩት ድፍድፍ አልቆ ነው እንደዚህ ያው ድፍድፉን ወጣ አድርጌ መቼም ጋኑን ገብታ ጓዳይ ገባ ማጀት ብዬ ጋኑን ድፍድፍ ጨርሼው ነው ብዬ ዝም ብዬ እንደሰከርኩ አስመስዬ እንደዚህ ተምኩኝ እንደዚህ ይሆን ተመንኖር አንቺ ፈተሽ ነው ፈትሽ አንተ እኮ አሁን ወንድ ቤት የተቀመጥከ መኳት መስለኝ እርግጥ ብለህ ተቀምጠሃል። እውነቴን አንተ ደርሶ ከች ቢል ምንድን ነው እኔ እንዲው ዘዴኛ ነኝ መቼም እሱን ፈልጎ አግኝቶ እስቲ ያጠቃው ድረስ ቤት አይገባም ብዬ ነው እንጂ ዛሬ እንኳን ተው ምን አድርጌ እኮ እንደላኩት እንዲያም አይደለም እሱን ያለ ኃጢያቱ እንትን ስትለው ሰምቼ ነው። እንዲያም አይደለም ተረጋጋ። ቆይማ ምንድን ነው ያለ ኃጢያቱ ማለት እንዴት ያለ ኃጢያቱ ማለት ገገዛ ሚስቴ አንደበት እኮ የሰማሁት እኮ አይ እስቲ እሱን እናያለን እንሰማለን ቁጭ ብለን ያው ቅድም ሳልፍ በዚያ ምንድን ነው የምትናውቀው ማለት የምታውቁት ነገር ታለ እንግዲህ በግልጽ አትናገሩም? ምንድን ነው ታዲያ በጃልከኝ ብነግርህ በጃልከኝ አያ አሁን እንደው አንተ በጃልከኝ አሁን ብነግርህ መለስ አጋጎሹም ተው ኧረ ምን እላለሁ ይኸው እንደው ምን ደግሞ ጭራሽ ልትጣሉ ነው ሰበስ ልትጋደሉ እንጂ አያ እኔ ለአንተ እንደ ትንሽ ወንድም የማየው ሰው እንዴት ይደፍረኛል ነው የኔ ጥያቄ። ኧረ ተው ተረጋጋኝ አልደፈርኩም። እንደው ምንም እንዲህ አይነት አንቺ ደግሞ ምንድን ነሽ? በምን እርግጠኛ ሆነሽ ይኸው አጃጎሽ ይኸውልህ ቅድም ትናንት ተሰብሮ አጃ ተሰማ ልጅ አላልኩም? እሱን ለጠይቅ በዚያ ስሄድ በር ላይ ቆማ ቆይ ተውማ ተው ቆይ እና እንደው ብታይ ምን ያልኳት ምን እናደርግ ነው ከእሷ ጋር ለመሰክር ነው
እንደው ናንችበት እሷ ለፊት ቆይ እንደው እውነት እንደው እኔ ቀርቤ እንዲህ ብሎኛል እንዲህ አድርጊያለሁ ታለች እንዲህ እንደ ሰርዶ እንዲህ እንቀር እንደው እውነት እንደሷ ታረግም እንደው እንዴት አድርጌ አባቴ የመጨረሻ ጉዳያችን ደግሞ ነፍስ እኔ አሁን ባንተ ላይ እንደው እውነት አገ እንደው እኔ እየተቆረቆርኩ ሰው እንደሌለው ሰው ብዬ ነው የነገርኩት። ነፍስ እንዳታዋድቂው ይሄን ሰውዬ ኋላ ነግሬያለሁ። እሱ በነፍስ ባያልፍ በእኔ እጅ ያልፋል። ተይ ይሄን ሰውዬ ደም እንዳታቃብል። ማን ነው ሰውዬው ሲጀምር? እኔ ምኑን አውቄው ትናንትና እንደዚያ ሰህድ ተከናንቦ ሲወጣ ያን ብነግርህ እንጂ አንተ በእጅ አልከኝና በእጅ የምትል ሰው እኮ አይደለህም አንተ። እኔ ተካተለው እየተባልኩ ሰው እዚህ ስመጣ ሌላ ሰው እውነት እያሴት ደግሞ እሷ ሌላ እውነት ተናገረች። ደግሞ ተደና አባቴ ተደና ሰውዬ ታጣለኝ ለራሷ ብዬ ቅድም ምን ነብታርፊ ብዬ ነገርኩ። ቆይ ማን ያያጎልኩ እንደሱ ማይል ቆይ አሁን ተረጋጋና ቆይ አሁን ሄደን ቤት ፊት ለፊት እሷንም ቁጭ አድርገን እንነጋገርበታለን። ተረጋጉ። ያ እንዳን ካላ ሰውዬ እየጠቆመ ነው ለካ ይሄ ገብርኤል የሚባል ይሄ ከብት ይሄ ሞሳው ገና ዛሬ አደኩ ብሎ ይኸውልህ እየሄደ ለካ አንተ ስትመጣ እየሄደ ይነግረዋል። አንድ እዚህ ስልክ አንድ እዚህ እንትን የረሳሁ እያለ እንዲያል ቀን ሲበጠብጠ ኋላ ምን እንዲያረኩ ይኸውልህ እሱ እንዲያውም ሊደፍረኝ ሲል ነው ተናዶ እምቢ ስላልኩት ነው አልኩት። ዝልኛ እኮ ነሽ ይዘውልሽ አንቺ እኮ ማንኛ ነሽ እኮ አድርጌ እሳት ጭሬ ላኩት እላለሁ። ይኸውልህ እና እሱን ዛሬ አፈርደኝ ታላስገባ ተመታውም ደግሞ እዚህ አይመጣም። ወደ ጫካም ሄደ ወደ ዘመዶቹም ሄደ አይመጣም። አባቴ ዛሬ አለምቀለጥሽ በኛ አለምቀለጥሽ በኛ የማተው ለምለህ ቁጭ በል ገና ብዙ ሰዓት አለን ለጨዋታውም ለምንም ነዛይ አሁን አየልኝ አሞት የልጆችሽ ራብ እንዳይሞቱ ያጎረሰልሽን ሰው እንዲገድል አብረሽ መጥተሽ ትተባበሪያለሽ? ምን ነው እሱማ መሞት ነው ያለበት። እንደው መሞት አንቺ ሀገር አሰዳቢ አንቺ ጥሩ ሰው ነሽ ብዬ ያን ያህል እንደው እኔንስ ያን ያህል ማስትወርድብኝ ወራዴ ዝም በያች ዝም በይ። አንቺም እንደ ሰው አመንሽ ሞቶ እህል ውሃ ሆኖ ተመንገድ ላይ ፋፍሻለሽ። እዚህ አስተዚህ ነው አይደለም ነው ትንፋሽ እየሰጠው እንዲወኩ እያልኩ አይደለም። ኧረ እንደው ምን ይሽ አንቺም እንደሌለ እመቤት አንቺም እኔን ጠራ አንቺስ ብቻዬን ብሆን ቢቸግረኝ አንቺ ይሄንን የመሰለ ጀግና ባል እያለሽ እንደው ምኑ ነው እንደዚህ ባያደርግሽ? አንቺ ግን ባሌ ላይ እያደረ ደጋግምሽው ባልሽ ጀግና ምናምን ሞክረሻል። እንግዲህ አረ ነው ቆመክረሽ እኔ